ሰላም እንዴት ናችሁ? ይሄ የግሎባል ትሬንድ ቻፕተር 3 ቱቶሪያል ቪዲዮ የመጀመሪያው ፓርት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የምንለቃቸውን የትምህርት ቪዲዮዎች ማግኘት ትችላላችሁ። ስለዚህ ወደ ቀጥታ ወደ ትምህርቱ ስንሄድ ቻፕተር 3 የሚያወራው ኢንተርናሽናል ፖለቲካል ኢኮኖሚ ወይም ስለ አይፒ ይሆናል። በዚህ ፓርት የምንመለከተው 3.1 ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ በሚል የኢንተርናሽናል ፖለቲካል ኢኮኖሚ ወይም ከዚህ በኋላ አይፒ እያልን የምንጠራው የእሱን ሚኒንጉ ትርጉሙና ኔቸሩ እንዴት ደግሞ ዲፋይን ማድረግ እንዳለብን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ አይፒን ዲፋይን ከማድረጋችን በፊት ኮንሲደር ማድረግ ያለብን አንዳንድ ነገሮች አሉ። አንደኛ ዩኒቨርሳል የሆነ አግሪመንት የለም። አይፒኢ ዲፋይን የሚደረገው እንደዚህ ነው ተብሎ የተቀመጠ ዓለም አቀፍ የሆነ ስምምነት የለም። ሌላው ደግሞ ዴፊኒሽኑ ላይ ኢምፖርታንት ነው ማለት አይፒ ወይም ኢንተርናሽናል ፖለቲካል ኢኮኖሚ ዲፋይን የምናደርግበት መንገድ ወሳኝ ነው። ምክንያቱም ከዴፊኒሽኑ ተነስተን ነው የምናደርገውን አናሊሲስም ወይም ደግሞ አናላይዝ ስናደርግ የሆነን ነገር ምን ማካተት እንደሌለብን ወይም ደግሞ ምን ኮንሲደር ማድረግ እንደሌለብን የምናውቀው ከዴፊኒሽኑ ተነስተን ነው። ስለዚህ ማየት ያለብን አንደኛ ዴፊኒሽን ኢምፖርታንት ነገር ነው። ሁለተኛ ደግሞ ዴፊኒሽኑ ዩኒቨርሳል የሆነ አግሪመንት ያለው ዴፊኒሽን የለም ማለት ነው። ስለዚህ በ2K አክተሮች የሚባሉት አይፒ ላይ ስቴት እና ማርኬት ናቸው። ስለዚህ ሁለቱ አንታጎኒስቲክ ናቸው፣ እርስ በርሳቸው አብሮ ሄዱ። ማርኬቱ ራሱን በሳፕላይ ዲማንድ በደንብ እንትን ማለት ይፈልጋል፣ ስቴት ደግሞ ማርኬቱ መቆጣጠር ይፈልጋል። አንታጎኒስቲክ ነው። ግን ኬ ፋክተሮች የሚባሉት እነዚህ ናቸው። ወደ ኋላ ስንሄድ ብዙ የምናየው ነገር ይኖራል ማለት ነው። ስለዚህ ዴፊኒሽኑ ግን ሚስ ማድረግ የሌለባቸው አንዳንድ ፖይንቶች አሉ። አንደኛው ፖለቲካል ሶሳይቲ ስቴት ብቻ ማለት አይደለም። ስለዚህ ፖለቲካል ሶሳይቲ ሲባል ስቴት ብቻ ነው ብለን ማሰብ የለብንም። ስፔሻሊ በዚህ አሁን ባለንበት ወርልድ ፖለቲክስ ፖለቲካል ሶሳይቲ ስቴት ብቻ አይደለም። በጣም ፓወርፉል የሆኑ ስቴት ያልሆኑ አክተሮች በጣም ያሉበት ጊዜ ላይ ነው የምንገኘው። ስለዚህ እነ ትራንስ ኮርፖሬሽን ወይም ደግሞ መልቲናሽናል ኮርፖሬሽን የሚባሉት እነዚህ ራሳቸውን ፓወርፉል ናቸው። ስቴት ወይም ሀገራት አይደሉም፣ ግን አቅማቸው በጣም ከፍተኛ ነው። እነዚህ ትራንስናሽናል ኮርፖሬሽን የሚባሉት ዓለም አቀፍ የሆኑ ድርጅቶች አሁን ለምሳሌ ፌስቡክን ብናይ፣ ትዊተርን ብናይ ያላቸው ኢንፍሉዌንስ ፖለቲካው ላይ ቀላል አይደለም። ስቴት አይደሉም፣ ግን ስናስብ እነዚህንም ሁሉ አብረን ማሰብ ይኖርብናል ማለት ነው። ስለዚህ ትራንስ ኮርፖሬሽን ወይም መልቲናሽናል ኮርፖሬሽን የሚባሉት ሌሎቹም ደግሞ ነን ስቴት የሆኑ አክተሮች አሉ ማለት ነው። ስለዚህ እንትን ላይ አይፒኢ ዴፊኒሽኖችን በሁለት ልናያቸው እንችላለን። አብዛኛው ዴፊኒሽኖች አንዳንዶቹ ስቴት ሴንተርድ ናቸው። ዲፌንስ ያደረጉ አይፒኢን ከስቴት አንጻር ነው ስቴት ኢንቮልቭ የሚያደርግበት ከዛ አንጻር ነው ብዙ ነገሮችን የሚያብራሩት። ሌሎች ደግሞ ማርክሲስት ዴፊኒሽን የሚባለው ይሄ ደግሞ ፎከስ የሚያደርጉ ሶሻል ክላስ ላይ ነው። በስቴቱ ያለው ሶሻል ክላስ ላይ ነው እንትን የሚያደርገው ቤዝ የሚያደርገው። ምክንያቱ ደግሞ ምንድነው ስቴትን እንደ ጠቃሚ ነገር ስለማየው ማርክሲስት ከቲዮሪ አንጻር ስቴትን እንደ ጠቃሚ ነገር ስለማየው አይፒንም ዲፋይን ሲደረግ ከማርክሲስት አንጻር ስቴት ይሄ ነው የሚባል እንትን የለውም ማለት ነው፣ ጥቅም የለውም። ስለዚህ በሁለት ልናያቸው እንችላለን ዲፌንስ ሲደረጉ። ሌላው ደግሞ ምንድነው ሌላው ሊሚቴሽን ደግሞ አይፒ ዲፌንስ ሲደረግ ተርሙ ላይ ነው። ተርሙ ላይ አይታችሁት ከሆነ ኢንተርናሽናል ፖለቲካል ኢኮኖሚ ስንል ኢንተርናሽናል የሚለው ተርም አለ አይደለ? ያ ችግር ይፈጥራል። ምንድነው ኢንተርናሽናል አፕላይ የሚያደርገው ምንድን ላይ ነው? ከሁለት እና ከዛ በላይ የሆኑ ምንድነው ሶቨሪን የሆኑ ነፃ የሆኑ ስቴቶች የሚያደርጉት ሪሌሽን ነው ኢንተርናሽናል የሚባለው። ግን በአይፒ ጊዜ ቅድም እንዳየ ነው በጣም ብዙ ኢኮኖሚክ አክቲቪቲዎች የሚካሄዱት ከስቴት ነን ስቴት በሆኑ አክተሮች ነው። ስለዚህ የትራንስደንት ናሽናል ባውንደሪ የሌለው ነገር ነው፣ ወይም ደግሞ በባውንደሪ የማይገደብ ነገር ነው ኢኮኖሚው በኢንተርናሽናል ሌቭል ላይ ያለው ኢኮኖሚ። ስለዚህ ኢንተርናሽናል ስንል ኢንተርናሽናል የሚያመለክተው ቃሉ በሁለት ወይም ደግሞ በነፃ በሆኑ ሀገራቶች ወይም ስቴቶች መካከል የሚደረግ ኢንተራክሽን ስለሆነ ይሄ ራሱ ዴፊኒሽኑ ላይ ችግር ያመጣል ማለት ነው። ስለዚህ በዚህ ምክንያት አሁን ባለው ትሬንድ ፖለቲካል ኢኮኖሚ አይፒ ዲፋይን
ሲደረግ በጣም ዋይድ እየሆነ ነው። ምክንያቱም እነዛ ነን ስቴት አክተሮችን መሳተፍ ስላለባቸው ምን እስከ ማድረግ ድረስ ተርሙ ራሱ እስከ መቀየር ድረስ ደርሷል። አይፒ የሚለው ወደ ጂፒኢ ወይም ደግሞ ግሎባል ፖለቲካል ኢኮኖሚ ኢንተርናሽናል የሚለውን ለመተካት ማለት ነው። እስከዚህ ድረስ እየሄደ ትሬንድ እያደረገ ያለበት ነው። ቅድም እንዳልነው የዚህ ምክንያት ደግሞ ምንድነው? ኢንተርናሽናል ላይ ፖለቲካል ወይም ኢኮኖሚውን ኮንትሮል የሚያደርጉት ስቴቶች ብቻ ስላሉ ነው። ከነሱ የሚበልጡ በጣም ፓወርፉል የሆኑ ነን ስቴት አክተሮች ስላሉ ማለት ነው። ስለዚህ ብሮደር ዴፊኒሽን ኦፍ አይፒ አዶፕት የሚደረገው ቢኮዝ ማርኬት ኢኮኖሚ ካኖት ኤግዚስት ኤንድ ኦፕሬት ዊዛውት ሳም ካይንድ ኦፍ ፖለቲካል ኦርደር። ስለዚህ ብሮደር ዴፊኒሽኑ ግን ወይም ደግሞ ስቴትን የሚያካተው ይሄ ብሮደር ዴፊኒሽን የሚያስፈልገው ምንድነው? ይሄ ማርኬት ኢኮኖሚ ስቴት ከሌለ ደግሞ መኖር አይችልም። እነዛ አክተሮች እንዳሉ ሆኖ ግን ስቴት ከሌለ ደግሞ ይሄ አይፒ ራሱን ችሎ መቆም አይችልም ማለት ነው። ስለዚህ there is a great deal of disagreement over exactly what kind of political order is needed። ስለዚህ ልክ እንዳየ ነው ፖለቲካል ኦርደር ከሌለ የሆነ ያህል ኮንትሮል ከሌለ አይፒ ሰርቫይቭ ላያደርግ አይችልም። ግን ምን ያህል ፖለቲካል ኦርደር ነው የሚያስፈልግ የሚለው ላይ ሁለት አይነት ቪዎች አሉ። አንደኛው ሚኒማሊስት ቪው ነው። ሚኒማሊስት ቪው ምንድነው? ስቴቶች ያላቸው ኮንትሪቢሽን በጣም ሊሚትድ መሆን አለበት። ምን በማድረግ ብቻ ነው መወሰን ያለበት? ሌጋል ኢንስቲትዩሽን ፍሬምወርክ በማቅረብ እና ኢንፎርሲንግ ኮንትራክት ኤንድ ፕሮቴክቲንግ ፕራይቬት ፕሮፐርቲ። ስለዚህ የተቋማትን ሌጋል የሆነ ህጋዊ የሆነ ፍሬምወርክ መዋቅር ማዘጋጀት፣ ከዛ ኮንትራክት ውሎች ሲዋዋሉ አንዱ አንዱን ምንድነው እንዳይሸውደው ምን እንዳይለው ኮንትራክቶችን የማስፈጸም እና ፕራይቬት ፕሮፐርቲዎችን የመጠበቅ በቃ በዚህ ብቻ ነው መወሰን ያለበት የስቴቶች ኮንትሪቢሽን ብለው የሚያስቡ ሚኒማሊስት ቪዎች አሉ። ይሄ ቪው ምንድነው? ሞስትሊ ኒዮክላሲክ ኢኮኖሚስት የሚስማሙበት ነው። ኒዮክላሲክ ኢኮኖሚስት በምንድነው የሚያምኑ? ምንድነው በማክሲመም ሳቲስፋክሽን ነው። ይሄ ዜጎች ሳቲስፋይ በሚያደርጋቸው ነገር ማርኬቱ መንቀሳቀስ ያለበት ዲማንድ እና ሳፕላይ ነው። በቃ ዲማንድ ሳፕላይ በዛ ብቻ ነው መንቀሳቀስ ያለበት። ስቴት ገብቶ መሀል ላይ ይሄ ነገር ነው መሸጥ ያለባቸው ይሄን ነገር ማለት የለበትም ብለው ነው የሚያስቡ እና ይሄ ሚኒማሊስት ቪው ነው፣ የስቴትን ኮንትሪቢሽን ሊሚት የሚያደርገው ማለት ነው። ሌላኛው ደግሞ ስቴት አክቲቭ ሮል መጫወት አለበት፣ ዳይሬክት ሮል በዋይድ ሬንጅ ኢኮኖሚው ላይ ገብቶ መሳተፍ አለበት። እያንዳንዱ ምን መሸጥ እንዳለበት፣ በምን ሂሳብ መሸጥ እንዳለበት ይሄ ሁሉ ነገር ስቴት አክቲቭሊ የሚሳተፍበት ከሆነ ደግሞ ይሄ ሚኒማሊስት ቪው አይደለም ማለት ነው። ስለዚህ ከዚህ አንጻር ልናያቸው እንችላለን። ስለዚህ ዲፋይን ማድረግ ስንቀጥል ኢንተርናሽናል ፖለቲካል ኢኮኖሚ ምንድነው? ፊልዱ ምንድነው? ኤቨር ቼንጂንግ ሪሌሽን ቢትዊን ገቨርንመንት፣ ቢዝነስ፣ ሶሻል ፎርስ አክሮስ ሂስትሪ ኤንድ ኢን ዲፈረንት ጂኦግራፊክ ኤሪያ። ስለዚህ ይሄ ፊልድ ኤቨር ቼንጂንግ ነው፣ በየጊዜው የሚለወጥ ነው። ምኑ ነው የሚያጠናው? ያላቸውን ግንኙነት በምን በገቨርንመንት፣ በመንግስታት፣ በቢዝነሶች፣ በሶሻል ፎርሶች በስሩአውት ሂስትሪ በታሪክ ውስጥ እና በተለያየ ጂኦግራፊካል ኤሪያ ያላቸውን ሪሌሽን ያጠናል ማለት ነው። ስለዚህ ፊልዱ ሁለት ሴንትራል ዳይሜንሽኖች አሉ። አንደኛው ልክ ስሙ ላይ እንደምናየው ኢንተርናሽናል ፖለቲካል ኢኮኖሚ ፖለቲካልም ኢኮኖሚክ የሆኑ ዳይሜንሽኖች አሉት ማለት ነው። የመጀመሪያው ፖለቲካል ዳይሜንሽን ነው። ይሄ ደግሞ አካውንት የሚያደርገው use of power by a variety of actors including individual, domestic group, state, international organization። ይሄ ፖለቲካል ዳይሜንሽኑ ኢኮኖሚ ውስጥ እንዴት ፓወር እንደምንጠቀም በምን በኢንዲቪጁዋሎች፣ በግለሰቦች፣ ዶሜስቲክ ግሩፖች፣ ሀገር ወለድ ነው ይባል የሆኑ ግሩፖች፣ ስቴቶች፣ ሀገራቶች፣ ኢንተርናሽናል ኦርጋናይዜሽኖች፣ ዓለም አቀፍ ተቋማቶች እነዚህ ሁሉ እንዴት ፓወር እንደሚጠቀሙ በዚህ ፖለቲካል ዳይሜንሽን ውስጥ የሚታይ ነገር ወይ የሚጠና ነገር ነው ማለት ነው። እና እነዚህ ሁሉ አክተሮች ዲሲዥኖችን ያደርጋሉ ማለት ነው። እንዴት ታንጀብል የሆኑ ቲንጎች የሚጨበጡ ነገሮች ታንጀብል ማለት እንዳስሰው እንደዚህ ገበያው ላይ ያሉ እንደዚህ አይነት ነገሮች እንዴት ዲስትሪቢዩት መሆን እንዳለባቸው እና ነን ታንጀብል ደግሞ ኢንታንጀብል የሆኑ ደግሞ ልክ ሴኩሪቲ፣ ኢኖቬሽን እነዚህ ነገሮች ደግሞ እንዴት ዲስትሪቢዩት መሆን እንዳለባቸው ዲሲዥን ሜክ ያደርጋሉ ማለት ነው። ስለዚህ ፖለቲክስ ኢንቮልቭ ዘ ሜኪንግ ኦፍ ሩልስ ፐርቴኒንግ ቱ ሃው ስቴት ኤንድ ሶሳይቲ አቺቭ ዜር ጎል።
ስቴት እና ሶሳይቲው ማህበረሰቡ እንዴት ጎላቸውን መድረስ እንዳለባቸው ነው። በቃ ፖለቲካው ምን የሚያደርገው ሩሎችን ነው የሚያዘጋጀው። ፖለቲክስ ዳይሜንሽኑ ይሄ ነው። ሩሎችን ከማዘጋጀት አንጻር እንዴት ዲስትሪቢዩት መሆን አለበት፣ እንዴት ፓወር መጠቀም አለብን፣ የቱ አክተር እንዴት አይነት ፓወር ያሳድራል የሚለውን በፖለቲካል ዳይሜንሽኑ እናያለን። ኢኮኖሚክ ዳይሜንሽኑ ደግሞ እንዴት ስኬርስ የሆኑ ሪሶርሶች ኢኮኖሚ፣ ምክንያቱም ያ ነው አይደል፣ ስኬርስ የሆኑ ሪሶርሶችን እንዴት በኢንዲቪዥዋሎች ለግሩፖች እና ነን ስቴት የሆኑ አክተሮች እንዴት ዲስትሪቢዩት እንደሚያደርጉት ኢኮኖሚክ ዳይሜንሽኑ ያጠናል ማለት ነው። ምክንያቱም ኢኮኖሚ ማለት ስኬርስ የሆነውን ሪሶርስ እንዴት መጠቀም አለብን ነው። ስለዚህ በዚህ መንገድ ሁለቱን ዳይሜንሽኖች እናያቸዋለን ማለት ነው። ስለዚህ ለዛሬ ያዘጋጀሁት ቪዲዮ ይሄ ነው 3.1። በቀጣይ ደግሞ ቲዎሬቲካል ፐርስፔክቲቭ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ በሚል ሰፋ አድርገን የምንመለከት ይሆናል። ቻናላችንን ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ እና የኖቲፊኬሽን ምልክቷን በመንካት ቀጣይ ቪዲዮ ሲለቀቅ ማግኘት ትችላላችሁ። በቀጣይ ቪዲዮ እንገናኝ።